ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እጅግ መደመጥ ያለባቸው ወሳኝ የሆኑ 3 መረጃዎችን በዚህ ሰዓት ወደ እናንተ እናስደምጣለን። በቅድሚያም ከአዲስ አበባ ትራንስፖርት ቢሮ በኩል ከደቂቃዎች በፊት አዲስ መግለጫ አውጥቷል። መግለጫው እንደሚያመለክተው ከሆነ ከትራንስፖርት አሰጣጥ ጋር በተመለከተ እርምጃ እንደሚወስድ ነው ማስጠንቀቂያ የሰጠው። የትራንስፖርት ሚኒስትሩን መስሪያ ቤት ሙሉ መግለጫ ወደ እናንተ እናደርሳለን። በሌላ በኩል ለመኪና ጨረታ ፈላጊዎች በሙሉ በዛሬው ዕለት አዲስ የመኪና ጨረታ ማስታወቂያ ወጥቷል። እንግዲህ በዚህ ጨረታ ላይ መሳተፍ የምትፈልጉ ማሟላት የሚገባችሁ ምን ነው የሚለውንና እጅግ ውስን ቀናት ማለትም 10 ቀናት ብቻ የሚቆይ ስለሆነ ፈጥናችሁ እንድትጠቀሙ ለማለት ያክል ወዳለሁ። በሌላው መረጃችን ከነዳጅ እጥረት ጋር ተያይዞ በሀገራችን ኢትዮጵያ ለመጀመሪያ ጊዜ ነዳጅን እጥረቱን የሚያጠፋ አዲስ አሰራር ተግባራዊ ተደርጓል። በዚህም ለበርካታ ሾፌሮችና ባለንብረቶች እፎይታን የሚሰጥ መሆኑን ተመልክተናል። የሁሉንም ዝርዝር መረጃ አንድ ባንድ ወደ እናንተ እናደርሳለን። ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው አመራን። እንግዲህ ክቡራን ተመልካቾቼ ረፋዱን እጅግ በርከት ያሉ መረጃዎች ወጥተዋል። በዚህም እንግዲህ በሀገራችን ኢትዮጵያ ከጊዜ ወደ ጊዜ እየተባባሰ የመጣው የነዳጅ እጥረትን ሙሉ በሙሉ ይቀርፋል የተባለው አዲስ አሰራር ተግባራዊ እንደሚደረግ በዛሬው ዕለት ይፋ ሆኗል። ዝርዝሩን ወደ እናንተ ከማድረሳችን በፊት ግን በዛሬው ዕለት የአዲስ አበባ ትራንስፖርት ቢሮ ከምሽት 4 ሰዓት በፊት የትራንስፖርት አገልግሎት የሚያቋርጡ የህዝብ ትራንስፖርት አገልግሎት ሰጪን እንደሚቀጣ ማስታወቁን እንግዲህ ከደቂቃዎች በፊት ከሸገር ኤፍኤም በኩል ያገኘነው መረጃ ያመለክታል። እንግዲህ ቢሮው ይህንን እርምጃ የሚወስደው በአዲስ አበባ ከተማ አስተዳደር ካቢኔ በደንብ ቁጥር 185/2017 በተደነገገው መሰረት ነው። በዚህም ደንብ መሰረት ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ እስከ ምሽት 4 ሰዓት ድረስ አገልግሎት መስጠት እንደሚጠበቅበት ነው እንግዲህ መግለጫው የሚጠቁመው። በተጨማሪም ከስምሪት መስመር ውጭ አገልግሎት መስጠት፣ አቋርጦ መጫን እንዲሁም ቢሮው ካወጣለት ታሪፍ ውጭ ተሳፋሪን ማስከፈል የተከለከለ ነው። ቢሮው እነዚህን ህገወጥ ተግባራት የሚፈጽሙ የትራንስፖርት አገልግሎት ሰጪ ላይ እስከ 5000 ብር የሚደርስ ቅጣት እንደሚጥል በዛሬው ዕለት አስጠንቅቋል። እንግዲህ የአዲስ አበባ ትራንስፖርት ቢሮ ህብረተሰቡን ያሳተፈ የክትትል ስርዓት በመዘርጋት ህገወጥ ተግባራትን የሚፈጽሙ አካላት ላይ እርምጃ እንደሚወስድም አሳውቋል። ስለዚህ ሁሉም የህዝብ ትራንስፖርት አገልግሎት ሰጪ ህጉን አክብረው እንዲሰሩም አሳስቧል። በሌላው መረጃችን ከጊዜ ወደ ጊዜ ከቀን ወደ ቀን እየተባባሰ የመጣው የነዳጅ እጥረትን የሚፈታ እጅግ በጣም አስደሳችና ወሳኝ የሆነ አዲስ አሰራር ተግባራዊ ሊደረግ መሆኑ ተሰምቷል። የኢትዮጵያ ጅቡቲ የምድር ባቡር አክሲዮን ማህበር በመጪው ዓመት ለመጀመሪያ ጊዜ ነዳጅን ሙሉ በሙሉ በባቡር ለማጓጓዝ ዝግጅቱን ማጠናቀቁን በዛሬው ዕለት አስታውቋል። በዚህ መሰረት በቀን እስከ 10 ጊዜ በመመላለስ በአመት 4.2 ሚሊዮን ቶን ነዳጅ ከጅቡቲ ወደ ኢትዮጵያ ለማጓጓዝ እቅድ መያዙን ነው ተቋሙ የገለጸው። ይህም የነዳጅ አቅርቦት ችግርን ከመቅረፍ በላይ የነዳጅ ማጓጓዣ ጊዜን በእጅጉ ይቀንሳል የተባለ ሲሆን በተጨማሪም በባቡር መጓጓዙ የነዳጅ ዋጋ ላይ ቅናሽ ሊያመጣ እንደሚችልም ተረጋግጧል። አዲሱ ስርዓትም ከአዋሽ እስከ ጅቡቲ ድረስ ያለው የባቡር መስመር ዝርጋታ ሙሉ በሙሉ ሲጠናቀቅ በመጪው ዓመት እንደሚጀመርም ተመላክቷል። ቀደም ሲል አንድ ቦቴ ነዳጅ ከጅቡቲ ለማምጣት እስከ 8 ቀናት ይወስድ እንደነበር የተገለጸ ሲሆን የኢትዮ ጅቡቲ ባቡር መስመር በሰዓት 37 ኪሎ ሜትር ከነበረው የጉዞ ፍጥነት ወደ 60 ኪሎ ሜትር እንዳደገ መግለጹ የሚታወስ ሲሆን በቅርቡ በቀን የነበረውን የምልልስ መጠን ከ2 ወደ 8 ማሳደጉን የኢትዮ ጅቡቲ የምድር ባቡር አገልግሎት በዛሬው ዕለት አስታውቋል።
በሌላው መረጃችን ለመኪና ጨረታ ፈላጊዎች በሙሉ በዛሬው ዕለት አዲስ የመኪና ጨረታ ማስታወቂያ ወጥቷል። የተለያዩ ያገለገሉ ተሽከርካሪዎችን ፋና ሚዲያ ኮርፖሬሽን ባሉበት ሁኔታ በግልጽ ጨረታ አወዳድሮ ለመሸጥ ይፈልጋል። ተጫራቾች የጨረታ ሰነዱን ጥቁር አንበሳ ሆስፒታል አጠገብ ከሚገኘው ከዋና መስሪያ ቤት ህንፃ ደንበኞች አገልግሎት ቢሮ በመምጣት ጨረታው ከወጣበት ማለትም ዛሬ ሚያዝያ 2 ቀን 2017 ጀምሮ ባሉት 10 የሥራ ቀናት ዘወትር በሥራ ሰዓት መግዛት እንደምትችሉ ነው መረጃው የሚጠቁመው። ተጫራቾች ዘወትር በሥራ ሰዓት በቅሎ ቤት ቴሌ ጋራድ አጠገብ በሚገኘው የፋና ሚዲያ ኮርፖሬሽን ቅጥር ግቢ ተሽከርካሪዎችን መመልከት እንደምትችሉም ተገልጿል። ድርጅቱ የተሻለ አማራጭ ካገኘ ጨረታውን በከፊልም ሆነ በሙሉ የመሰረዝ መብቱ የተጠበቀ መሆኑን ነው ከፋና ያገኘነው መረጃ የሚያመለክተው። ለበለጠ መረጃ በስልክ ቁጥር 011 552 0652 ደግሞአለሁኝ 011 552 0652 የፋና ሚዲያ ኮርፖሬሽን አክሲዮን ማህበር የስልክ ቁጥር ነው። እንግዲህ በዚህ ደውላችሁ ማረጋገጥ የምትችሉ ይሆናል እላለሁ። በሌላ በኩል በደቡብ ኢትዮጵያ ክልል የነዳጅ ግብይት ስርዓት ላይ ህገወጥ የግብይት ስራ ላይ ተሰማርተው በሽርክና ሲሰሩ የተገኙ የንግድ መዋቅር ባለሙያ አመራሮችና የጸጥታ አካላት ላይ ከስራ እስከ መባረር የደረሰ ህጋዊ እርምጃ መውሰዱን የክልሉ ንግድና ገበያ አስታውቋል። በክልሉ ግብይት ህጋዊ ስርዓት የያዘ ለማድረግ በርካታ ስራዎች እየተሰሩ መሆኑን የቢሮው ምክትል ኃላፊ አቶ ሳሙኤል ለአሃዱ ተናግረዋል። ከዚህ ቀደም 80 በመቶ ያህል ነዳጅ ወደ ሀገር ውስጥ የሚገባው በሱዳን በኩል እንደነበረ በማንሳት አሁን ላይ ባለው የጸጥታ ችግር ምክንያት ማስገባት ባለመቻሉ የአቅርቦት ማነስ እንዳጋጠመም ተናግረዋል። አክለው ካለው እጥረት ባሻገር ችግሩ ውስብስብ የሚያደርጉት ህገወጥ የነዳጅ ንግድ ላይ የተሰማሩ ግለሰቦች መሆናቸውም ተገልጿል። ይህንንም ለመከላከል ከጥር 30 ጀምሮ የነዳጅ ግብይቱ በኩፖን እንዲሆን መደረጉን ተከትሎ ለውጥ ስለመኖሩ ማብራራታቸውን ከአሃዱ ያገኘነው መረጃ ያመለክታል። ለዛሬ መደመጥ ያለባቸው ወሳኝ የሆኑ መረጃዎች በዚህ ሰዓት ወደ እናንተ አድርሰናል። በተለይ ለጨረታ መኪና ፈላጊዎች በሙሉ ያወጣሁት አዲሱ መረጃ የብዙዎቻቸው ጥያቄ ስለሆነ 10 ቀናት ብቻ ስለሆነ ያሉት ውስናቸው እጅግ በርካታ ተሽከርካሪዎች እንዳሉ መረጃዎች ይጠቁማሉ። ታዲያ ይህንን አጋጣሚ በትጠቀሙበት መልካም ነው እያልኩኝ ቪዲዮ ለብዙ ኢትዮጵያውያን እንዲደርስ ላይክ ሼር ማድረጋችሁን ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።